ሰላም ኤርሚያስ መርጊያ ተረፈ ባላለው ፋርማሲስት እና የፋርማኮሎጂስት ስፔሻሊስት ነኝ። በፋርማኮሎጂ ዘርፍ የማስተርስ እና የፒኤችዲ ጥናት ነው ያደረኩት። በአሁኑ ሰዓት በዩኒቨርሲቲ በረዳት ፕሮፌሰርነት እየሰራሁ እገኛለሁ። እዚህ ስፔስ ላይ በመምጣቴ ከእናንተ ጋር ለማውራት ሳገኘው በጣም ደስተኛ ነኝ። እንግዲህ ባለፉት 20 ዓመታት ያገኘኋቸውን የተለያዩ ልምዶች ከኮሚኒቲ ፋርማሲ፣ ሆስፒታል ፋርማሲ እንደዚሁም በመድኃኒት ፋብሪካ ሰርቻለሁ። እንደዚሁም ደግሞ በኤንጂኦ የተለያዩ ዩኒቨርሲቲዎችን በኢትዮጵያ ውስጥ በተለይ የጤና ባለሙያዎችን የትምህርት ጥራት በማስጠበቅ ደረጃ ኤጁኬሽን ትሬኒንግ ኦፊሰር ሆኜ አገልግያለሁ። በአሁኑ ሰዓት በጣም ወደውን ስራ እየሰራሁ በዩኒቨርሲቲ ውስጥ በማስተማር ሪሰርች በመስራት ተማሪዎችን ሜንተር በማድረግ ላይ ይገኛለሁ። እንግዲህ በዚህ ስፔስ ካለኝ ጥቂት እውቀት ለማካፈል ወዳለሁ። ስለ ሜዲሲን፣ ስለተለያዩ በሽታዎች፣ ስለ ሕክምናቸው፣ ስለ መድኃኒቶች እንደዚሁም ስለ ዌልነስ አብረን እንማማራለን። ስላየኋችሁ ደስ ብሎኛል። ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። እንደዚሁም ደግሞ ዋን ቱ ዋን ማውራት ከፈለጋችሁ ደግሞ ባዮ ላይ ያለውን ሊንክ ቼክ አድርጉ። የአካዳሚክ ሰፖርት፣ የሪሰርች ሰፖርት ኮንሰልቴሽን እሰጣለሁ። እንደዚሁም የተለያየ መድኃኒት እየወሰዳችሁ ከሆነ የሜዲኬሽን ሪቪው ኮንሰልቴሽን እንዲሁ እሰጣለሁ። እንደዚሁም ደግሞ በዌልነስ በጤና አጠባበቅ ናቹራል በሆነና ጤናማ የሆነ ስለ ዌይት ሎስ ምክርም ከፈለጋችሁ በዛ ታገኙኛላችሁ። ቴንክ ዩ